እቺ ያስተራቂነቷን በደንብ ግልጽ ላርጋት። እሱ የአብ የመንፈስ ቅዱስ አካላዊ ቃል ነው። እሱ ቃል ነው፣ ቃላቸው ነው፣ ይናገሩበታል። ንባባቸው ነው፣ ይናገሩበታል። አብ ልብ ነው። በአብ ልብነት ወልድና መንፈስ ቅዱስ ያስባሉ፣ ያውቃሉ። መንፈስ ቅዱስ ሕይወት ነው። በመንፈስ ቅዱስ ሕይወትነት ወልድና አብ ሕያው ሆነው ይኖራሉ። ያለ አብና ያለ ወልድ መንፈስ ቅዱስ የለም። ያለ ወልድም አብና መንፈስ ቅዱስ፣ ያለ መንፈስ ቅዱስ አብና ወልድ የለም። ህልው ነው። ሁለቱ በአንዱ ህልው ነው ይኖራሉ። ይህ ሲባል ግን አንዱ በሌላ ያድራል ማለት አይደለም። ህድረት ማለት አይደለም። መዋሃድ መገናዘብ ይባላል። መገናዘብ፣ መናበብ፣ አንዱ በሌላ ህይወት ውስጥ መኖር ማለት ነው። ስለዚህ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ አስታራቂ ነው። አስታራቂነቱ ደግሞ ተረፈጸብ የለበትም። ታላቁ ዮሐንስ አፈወርቅ ምን ይላል? አኮ ዘንትሜካ በእንተ ተአርቆትነ አላ በእንተ ዘኮነ ተአርቆትነ መንገለ ወልዱ። የምንመካው ስለ መታረቃችን ሳይሆን መታረቃችን ከወልድ ስለሆነልን ነው ይላል። ኢየሱስ ክርስቶስ ራሱ ስለፈለገን ስለታረቀን። ለምሳሌ አንድ ልጅ ከአባቱ ጋር ሲጫወት ድንገት የአባቱን አይን በጠጠር መታው ብንል የአይን ህመም ጊዜ ስለማይሰጥ በጣም ስለሚያበሳጭና ስለሚያስቆጣ ልጁን ቢቀጣና ቢገርፈው ልጁ ሄዶ ጓሮ ይደበቃል። ነገር ግን የአባት አንጀት አይችልምና ሄዶ ልጁን ከተደበቀበት ጓሮ ፍለጋ ሄዶ ልጁን አግኝቶ በሚያባብል ቃል ጠርቶ ራሱን አሻሽሶ አቅፎ ወደ ቤቱ ቢወስደው ቢያበላው ቢያጠጣውና ድጋሜ እንዳይለምድ ልጄ ቢለው ማን ነው የታረቀው? እስኪ ንገሩኝ። አባት። የቀጣው ማን ነው? አባት። ሄዶ የፈለገው ማን ነው? አባት። ፈልጎ ከጓሮ ያመጣው ማን ነው? አባት። ልክ እንደዚህ ውሰዱት። አምላካችን መድኃኒታችን ኢየሱስ ክርስቶስ አስታራቂ ነው ማለት ማስታረቁ ለዘላለሙ የሚኖር እስከ ዕለተ ምጽአት ድረስ የሚኖር ነው ማለት ነው። ገና አልገባንም ማለት ነው። በቀራንዮ የተሰቀለው ኢየሱስ እንደገና እኛን መፈለግ አለበት ማለት ነው። ዛሬም በቀራንዮ ደሙን ያፈሰሰ ኢየሱስ ዛሬም ወደ ምድር መምጣት አለበት ማለት ነው። ስለዚህ የለንም ማለት ነው። የለንም ማለት ነው። ገና አልገባንም ማለት ነው። ዛሬም በቀራንዮ የተሰቀለው ኢየሱስ እንደገና እኛን መፈለግ አለበት ማለት ነው። ዛሬም በቀራንዮ ደሙን ያፈሰሰ ኢየሱስ ዛሬም ወደ ምድር መምጣት አለበት ማለት ነው። እውነት ከምድር ጠፍቷል። እውነት የሆነ ክርስቶስ ነው። እኛ ሁላችን ምስክሮች ነን። ዛሬ ለዚህ ምስክርነት ነው የተጠራ ነው። ቤተ ክርስቲያን የሚመሰክር ትፈልጋለች።